ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ኤልቲቪ ወቅታዊ ነው። በኤልቲቪ ወቅታዊ እንደተለመደው ሁሉ የተለያዩ እንግዶችን እዚህ ስቱዲዮ እየጋበዝን በወቅታዊ ሀገራዊ ጉዳዮች ዙሪያ ውይይት እንደምናደርግ ይታወሳል። በዛሬው ፕሮግራማችንም ብርጋዴር ጄኔራል ከማል ገልቹን እዚህ ስቱዲዮ ጋብዘን በወቅታዊ ሀገራዊ ጉዳዮች ዙሪያ ቆይታ ልናደርግ ወደናል። በቅድሚያ ጄኔራል እዚህ ስቱዲዮ ድረስ ስለተገኙ በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም እድሉን ስለሰጣችኝ ከልብ አመሰግናለሁ። ወደ ኋላ እንመለስና ወደ ዋናዎቹ ጥያቄዎች ከመግባቴ በፊት ከተወሰኑ አመታት በፊት ከመከላከያ ወጥተው ወደ ትጥቅ ትግል ገብተዋልና አንዳንድ ሰዎች ከድተው ነው የሄዱ በሚል ይገልጻሉና መከላከያ የአንድ ብሔር አይደለም ሀገራዊ እንደመሆኑ መጠን ከዛ ወጥቶ መሄድ መክዳት ይባላል። ለምንድን ነው እንድትወጡስ ያደረጋችሁ ነገር ምን ነበር በወቅቱ? እንግዲህ የዛሬ 14 አመት ስለሆነው ነገር ነው እንግዲህ ምናወራ ረጅም ጊዜ ነው። በእውነት የመከላከያ ሰራዊት የሀገር ሰራዊት ነው። የሀገር ሰራዊት ደግሞ የተወሰነ ግሩፕ ፍላጎትን ለማሟላት የቆመ ሳይሆን የሀገርን ዳር ድንበርና የሀገርን ደህንነት ለመጠበቅ የተቋቋመ ተቋም ነው። እዛ ውስጥ ነው ሲያገለግል የኖርኩት። ትልቁ ችግር ያን የነበረው በተቋሙ ውስጥ ተቋሙ የተቋቋመለትን አላማ ተግባራዊ ለማድረግ በሚንቀሳቀስበት ጊዜ የተለያዩ ፈተናዎች ይገጥሙት ነበር። አንደኛ ተቋሙን ዘመናዊና ፕሮፌሽናል የሆነ ተቋም ለማድረግ በሚደረገው ትግል ውስጥ የድርጅት ባህልና ድሮ የተለመደው አይነት አካሄድ በጣም ይስቦ ነበር። ይሄ ለውጥ በጣም በመዘግየት ትልቅ ሚና ጫወት ነበር። አንዱ ችግር ይሄ ነው የነበረው። ሁለተኛ እና መሰረታዊ ችግር ሰራዊትን ከፓርቲ ለማላቀቅ ፍቃደኝነት በወረቀትና በሚዲያ ካልሆነ በስተቀር በተጨባጭ ሰራዊቱን ከፖለቲካ እና ከፓርቲ ገለልተኛ አድርጎ የሀገር ሰራዊት ማንንም ኢትዮጵያዊ ዜጋ በተቋሙ ውስጥ ገብቶ የፈለገ የፖለቲካ እምነት ኑሮ የተቋሙን ስነ ስርዓትና ህግ እና የሚገባው ሙያ ከያዘ በኋላ ሀገሩን የመገልገል መብት የሚያገኝበት ቦታ አልነበረም። ይሄ ሁኔታ ሄዶ በመጨረሻ ሰዓት የቡድን ፍላጎቱ እየሄደ ወደ ጥቅም ፍላጎት ከጊዜ ወደ ጊዜ እየተሻገረ ሄዶ በመከላከያ ውስጥ ከፍተኛ የሆነ ኮራፕሽኑ ደግሞ በቡድን ይሄ ቡድን ደግሞ በብሔራዊ ማንነት ላይ እየተመሰረተ መከላከያን ሄዶ ወደ ግዳጁንና ህዝቡ የሚጠብቅበትን ኃላፊነት እንደማያዋጣበት ደረጃ ሲደርስ በተለያየ ደረጃ ስብሰባዎች ይደረጉ ነበር። እነዚህ ችግሮች ከታች ጀምሮ እስከ ቤተ መንግስት ድረስ ከፍተኛ ውይይት የተደረገበት ጉዳይ ነው። ታስታውሳላችሁ 2001 ከፍተኛ በቲፒኤልኤፍ መካከል በተፈጠረው ችግር ወቅት በሰራዊቱ ውስጥ ከፍተኛ ችግር ነው የተፈጠረው። ምክንያቱም ፓርቲውና ሰራዊቱ በቀጥታ ምን ያክል የተሳሰረ እንደሆነ በግልጽ ማየት የሚቻል ይመስለኛል። ቲፒኤልኤፍ ችግር ሲፈጠር በቢአዴን ውስጥ በኦዲፒ ውስጥ ትላንት ኦፒዲኦ በሚባለው ውስጥ በቀጥታ ነው ችግሮች ሲፈጠሩ የነበሩ። ሰራዊቱም አፌክት ይሆናል የሆነ ፓርቲ ውስጥ ችግር በሚፈጠርበት ጊዜ። ከዛ በሰራዊቱ ውስጥ ያለውን ችግር ነው ተብሎ የሚታሰበውም ለፓርቲ ባላቸው እምነት ሰዎቹ ይሄ ትክክል አይደለም ብሎ ካመኑ ፓርቲውን እንደከዱ መስመሩን እንደከዱ ሀገር እንደከዱ ተደርገው ነው የሚቆጠረው። እንደዚህ አይነት አካሄድ ሄዶ ሀገሪቱን መከላከያ አልባ ነው የሚያደርጋት። ስለዚህ እነዚህ አካሄዶች ይስተካከሉ ተብሎ ትግል በሚደረግበት ጊዜ ይሰጥ የነበረው መልስ በጣም በተቃራኒ ነው የነበረው። ሰራዊቱ የመጨረሻ የአብዮቱ የፓርቲው እና የስርዓቱ መጨረሻ ምሽግ ነው እየተባለ በተጨባጭ የፓርቲ ምሽግ ተደርጎ ነው የተገነባና ይሄ ሁኔታ እንዲለወጥ ነው ትግል ሲደረግ የነበረው በሰራዊት። ሄዶ ቅድም እንዳልኩት ይሄ ፍላጎት የፖለቲካ ብቻ ሳይሆን ፖለቲካ በኢኮኖሚ ጉልበት ካልተጠነከረ በስተቀር ምን ይገዛት ሀገር የምንመራ ስርዓት አቅም የለውም በሚል ሰው ልክ የተፈቀደ ይመስል በሲቪል ባለስልጣንም በመከላከያ ውስጥ ባለው ባለስልጣናትም ሀብት ወደ ማፍራት በኮንትሮባንድ የመንግስት በጀትን ወደ ግል በማዞር በጣም ልቅ በሆነ ደረጃ ይካሄድበት ነበር። ይሄን የምትቃወም ከሆነ ይሄን አካሄድ ትክክል አይደለም ብለህ የምትናገር ከሆነ ቀጥታ አብዮቱን እንደተጻረርክ ሌላ ድርጅት ወይንም ሌላ ኃይል ከጀርባ እንዳለ
አስተሳሰብ የተበላሸ እንደሆነ ተደርጎ ይወሰን ነበር። ከሌላ ፓርቲዎች ከውጪ በኃይል ይሄን መንግስት ከሚቃወሙ ጋር ያጣብቁሃል። በመጨረሻ ተስፋ የቆረጥነው እኛ በ2001 ቤተ መንግስት ላይ አቶ መለስ ጠቅላይ ሚኒስትር ነፍሳቸውን ይማር በነበሩበት ጊዜ ያሉት የመጨረሻ ተስፋችን ያስቆረጠ ንግግር ነበር። በሲቪል ባለስልጣናትም በመከላከያም ጭምር ኮራፕሽን በዝቷል፣ ቡድናዊነት በዝቷል፣ በብሔር መከፋፈል በዝቷል። ይሄ ችግር ለመፍታት በእንደዚህ አይነት የተጨማለቀ አካሄድ ውስጥ የገቡ ሰዎች ላይ እርምጃ ወሰድ ሲባል እሱ የሰጠው መልስ ምንድነው? ነፃ ወይንም ችግር ውስጥ ያልገባ የምንለው 51%፣ ችግር ውስጥ ገባ ብለን የምናስበው 49%። ለ49% ብለን ነው 51 የምናጣ ወይስ ለ51 ብለን ነው 49 የምናጣ የሚል ንግግር ነው የተናገረው። እና እኔ በዛን ጊዜ ነው የወሰንኩት ሀገርንም ህዝብንም መገልገል ቢፈልግም ይሄርንበት ያለ ነው መንገድ ሀገሪቷን በፍጥነት ወደ ውድቀት የሚዳርግ ስለሆነ ከዚህ በኋላ ይሄ ስርዓት ይሄ መንግስት ራሱን ለማረም ከዚህ ስህተት ራሱን ለማጽዳት ወደ ትክክለኛ መንገድ ለመመለስ የማይችልና ፍለፊት ወደፊት ለመቀጠል ስለወሰነ በጥፋቱ ከዚህ በኋላ በሰላም መንገድ ወይንም ውስጥ ሆነ በመታገል ምትፈታ ችግር አለመኖር ስረዳ ነው የፖለቲካ አቋም የወሰድኩት። እና እኔ ብቻ ሳይሆን አብረን ነበርነው ጓደኞቻችን በዚህ ተዋይተን የመጨረሻ መደምደማ ላይ ደረስነው እሱ ነው። ሁለተኛ ያን እንድናስብ ያደረገን የነበረው ጫና ህዝቡንም የፖለቲካ ፓርቲዎች የሚባሉትም አንገት ያስደፋ ሁሉ ተስፋ የቆረጠበት የሚሄዱበት መንገድና የሚከተሉት ነገር ሁሉ የተዘበራረቀበት ሁኔታ ስለነበር እኛ የምንወስደው እርምጃ ወዳውን ውጤት የማያመጣ ባይሆንም ለማነቃቃት ይጠቅማል። ሁለተኛ መከላከያ ዝም ብሎ ክላሽ ተሸክሞ ቲፒኤልኤፍ ያለውን ወይም ገዢ ፓርቲ ያለውን ብቻ የሚፈጽም ሳይሆን ህዝቡ የሚያመው እንደሚያመው ከህዝቡ ወገንም እንደሆነ ለሱ የሚያስብም እንዳለ በህዝቡ ላይ የሚያርፈው ብትር በመከላከያ ውስጥ ባለው ሰዎችም ላይ እያረፈ እንደሆነ ህዝቡ እንደገነዘብና ትንሽ መነቃቃት እንዲፈጠር እኛ ትንሽ ምክንያት ከሆን ብለን ነው ወደዛ የገባ ነው። እና ብዙዎቹ ይሄን ረዱናል ብዬ አስባለሁ። የመከላከያ ሰራዊት ሆኖ ሀገር ካዳ የሚሉ ያሰጣል ወይ እንደዚህ በነበረበት ሁኔታ በሰላም መንገድ በትክክለኛ ተቋም ውስጥ ሆነን እናደርግ በነበረው ሁኔታ መቀየር ካልቻልን የነበረብን አማራጭ ሁለት ነው። አንደኛ ያደረግነው ነው። ሁለተኛ እነሱ ያው የፈለጉትን መንገድ ኮራፕሽን ውስጥ ገብተን ወንጀል ውስጥ ገብተን አድርጎ የሚሉንን ያለ ሞራል ማድረግ ማለት ነው። ያን አማራጭ እኛ አልወሰድነውም። ፍርዱን እንግዲህ ክደት ነው፣ ትግል ነው፣ ለህዝቡ እንተዋለን። በቀጥታ ከዛ ከወጡ በኋላ እናንተና የተወሰኑ ጓደኞቻችሁ በጋራ በመሆን ወደ ኤርትራ ነው የሄዳችሁት። ኦነግን መጀመሪያ የተቀላቀላችሁና በኋላ ደግሞ በጊዜ ሄደት ደግሞ ከኦነግ በተገንጠላችሁ ወጣችኋል። ምንድን ነበር ምክንያቱ ሁለታችሁ እንደተለያዩ ያደረጋችሁ? ኤርትራንስ ማዕከል ማድረጉ ለምንድን ነው የተመረጠው? ከሌሎቹ አሁን ኬንያ ድንበር ላይ ነው ያለችው፣ ሶማሌም አለች፣ ታጎራብተናለች፣ ደቡብ ሱዳንም አለና ኤርትራን በዋናነት የተመረጠበት ምክንያት ለምንድን ነው? ሶስት ነገር ነው የነበረው ሀገር ውስጥኛ ይሄን እንቅስቃሴ ስናደርግ እንደ አማራጭ እንከተል የነበረው። አንደኛ በሀገር ውስጥ መንግስት ውስጥ ራሱ ህዝብ ውስጥ ሆኖ ማድረግ የሚቻለው ምንድነው የሚል እንደ አማራጭ እናይ ነበር። ሁኔታዎች በጣም የተመቻቹ አይደሉም በሀገር ውስጥ በዛን ጊዜ። ምክንያቱም መከላከያ ሰራዊትም የመንግስት ሲቪል መዋቅርም ራሱ ቅድም ባልኩት ችግር የተተበተበ ስለሆነ ሰው በሐሳቡ ሳይሆን ባለው አቋሙ ሳይሆን በብሔራዊ ማንነቱ ነው የሚታመነውም የሚጠረጠረው። ስለዚህ እንደዚህ አይነት ሁኔታ ባለበት ሁኔታ ውስጥ ሆነ በሀገር ውስጥ የተለየ እንቅስቃሴ አድርገ ውጤታማ አመጣለሁ ለማለት በጣም ይከብዳል። ይሄን ገምግመናል በወቅቱ። የተወሰነ የመደራጀት የማንቃት ስራ በሰፊ ከሰራን በኋላ ይገጥመን የነበረው ነገር ጉዳዮቹ ወደ አሁኑ ውጤት ሳያመጡ እንደሚከሽፉ እናይ ነበር። ስለዚህ ይሄን እንደ አማራጭ መውሰድ አልፈለግንም። ሁለተኛ አማራጭ ፓርቲ አቋቁሞ ቅድም አንተ ባልካቸው የተለያዩ ሀገሮች ውስጥ ራሳችን ችለን ለመንቀሳቀስ መወሰን ነበር እንደ አማራጭ ያየነው። እሱም ስናይ ሁለት ምክንያቶች አሉ። አንደኛ ሌላው በተመሳሳይ ትግል መስክ ያሉ ኃይሎች ማሟላት ያልቻሉት ነገር ምንድነው? እነሱንስ ማሟላት እንችላለን ወይ? እነሱን ብንደግፍ የተሻለ አማራጭ ይመጣል ወይ የሚል አማራጭ ወሰን። ሁለተኛ እኛ ለብቻችን ወጥተን
ራሳችን ፓርቲ አቋቁመን ትጥቅ ትግሉን ብንጀምር ውጤታማ ያደርገናል የሚልም አማራጭ በተመሳሳይ ነው ያየነው። ፓርቲ ከማፈልፈል ቡድንም ከማብዛት በኦሮሞ ህዝብ ዘንድ ተወደደም ተጠላም እውቅና ያገኘ የሄደው ድርጅት ኦልፍ ስለነበረ ምናልባትም ከሀገር የራቀበት ሁኔታ ከህዝብ የወጣበት ሁኔታ የሚያስፈጸም በተለይ ወታደራዊ ጉዳይን በተመለከተ የሚያስፈጸም አቅም አጥቶት ሊሆን ይችላል። የፖለቲካ አመራሩ እንደዚህ አሁን ከሄድን በኋላ በታዘምነው መንገድ እናገኛለን የሚልም በአእምሯችን አልነበረም። ድክመቱ በዚህ መንገድ የተገኘ ሊሆን ይችላል ብለን ስላሰብን ይሄን ቀዳዳውን ሞልተን የፖለቲካ አመራሩ ግን የነበረው አመራር ቢቀጥል በድምር ድርጅቱን ትንሽ ተንቀሳቅሶ ስራ መስራት ወደ ሀገር ቤትም ተመልሶ ስራ እንዲሰራ የማድረግ እድል እናገኛለን። ሁለተኛ ክፍፍሉንም እናስቀራለን እና ያለውን አነስተኛ ሪሶርስና የሰው ኃይልንም በሚጠቅም መንገድ አገልግሎት ላይ ለማዋል ያመቻል የሚል ውሳኔ መጨረሻ ወሰንን። ይሄ በአገር ውስጥ ከፍተኛ ክሳራን ያስከፈለን። ይሄን ሐሳብ የማይቀበሉ ሰዎች ነበሩ። በተለይም ድርጅቱን በቅርብ ያውቁ የነበሩ የድርጅቱ አባል በረጅም ጊዜ የነበሩ በሀገር ውስጥ እንቅስቃሴ ከኛ ጋር የነበሩ ሰዎች በግልጽ ይነግሩን ነበር። እኛ አልተቀበልነውም። ምክንያቱም ክፍፍሉን ስላልፈለግን መጠናከር የምንፈልገው አንድን ድርጅት ብቻ ስለነበረ ያ ድርጅት የማሆን ወይንም ሌላ አማራጭ የማት አልፈለግንም ነው። በዚህ ውሳኔ ነው ወደዛ ይሄድ ነው። ኤርትራ ይሄድ ነው ድርጅቱ እዛ ስላለ ብቻ ነው። የድርጅቱ ሄድኳርተር እዛ ነው ያለው፣ አመራሩ እዛ ነው ያለው። ኤርትራም ድርጅቱን እና የኦሮሞ ህዝብ ትግልን ይደግፋል የሚል ሐሳብ ነው የነበረን። በተጨባጭ እዛ ከሄድን በኋላ ያየነው የተለየ ታሪክ ነው። ድርጅቱ ነጻነት እንደሌለው ተልኮቹ አመራሩም ጭምር በጣም የሚያሳዝነው የድርጅቱ ማዕከላዊ ኮሚቴ ወይንም ኃላፊ ለመሆን የኤርትራ መንግስት እውቅና ማግኘት አለበት። ስምሪት ለማሄድ ወይንም ኃይል ለማሰማራት ወይንም የሆነ ነገር ለማድረግ በኤርትራ ባለስልጣናት እውቅና ማግኘት አለበት። ስለዚህ ስንሄድ ህልውና እንደሌለው ድርጅቱ አየን። ሁለተኛ 2006 በፈረንጅ በ97 መጨረሻ ወይ 98 መጀመሪያ ይመስለኛል በኢትዮጵያኛ ይሄር ነው። እዛ ስንሄድ ድርጅቱ ለሁለት ተካፍሎ ከውጭ ሲታይ አንድ ከውስጥ ስትገባ ሁለት ነው የሚመስለው። አንዱ ግሩፕ ከአቶ መለስ ጋር እየተነጋገረ የኦሮሞ ነጻነት ግንባር ወደ ሰላማዊ ትግል ወደ ኢትዮጵያ መመለስ የሚፈልግ፣ አንዱ ግሩፕ ደግሞ ከኤርትራ መንግስት ጋር ሆኖ ድርጅቱ ከዛ እንዳይወጣ የሚያደርግ ሁለት ግሩፕ መሃል ነው የገባነው እኛ ስንሄድ ወደ ኢትዮጵያ መመለስ የሚፈልገው ኃይል የኛም መምጣት አልወደደውም። ጫናው ወዲያው ነው የተጀመረው። በዛ መቀጠል የሚፈልገው ደግሞ የኛም መምጣት የሱ የሥራ ውጤትም ዓለም ኃይል ተጨማሪ ኃይል እንዳገኘም በመቁጠር ከዛኛ ጋር ቅራኔው በከፋ ሁኔታ የቀጠለበት ሁኔታ ነው የነበረው። ስለዚህ የድርጅቱ አመራር እርስ በርሱ አንዱ ሌላው መቆጣጠር ያልቻለበት እንደፈለገ ሰው ከአስመራ ተነስቶ ኖርዌይ ይሄዳል፣ ጀርመን ይሄዳል። ከዚህ ጋር ተገናኝቶ ስብሰባ ሲኖር ስብሰባ ያደርጋሉ። የሚዋዩበት በሁለት ግሩፕ የተከፈለ አጀንዳ ነው የነበረው። በዚህ መሃል ግራ ተጋባነኛ። መጨረሻ ስንዋይ ከአባሎቻችንና ሐሳቡን ሼር ከሚያደርጉ ሰዎች ይሄ ድርጅት ወዴት እየሄደ ነው ያለው? በዚህ መንገድ የምንቀጥል ከሆነ ድርጅቱ ሊበተን ነው። ስለዚህ የዚህ ድርጅት ባለቤት የድርጅቱ አባላት ስለሆኑ ሁለተኛ የጉባኤ ጊዜም ስለደረሰ አመራሩ ተቆጣጥሮ ድርጅቱን እስትንፋስ ባለው መንገድ ማምራት ስላልቻለ ጉባኤ ይካሄድ ነው የኛ ጥያቄ የነበረው። 2007 ጉባኤ መደረግ ነበረበት። 2004 ነው የተደረገው። 2007 መጨረሻ መደረግ ነበረበት። ይሄ እንዲደረግ ነው የጠየቅነው። ምክንያቱም አንዳችን ሌላችን መስማት አልቻልንም። ሁለተኛ ቅድም ባልኩ መንገድ ድርጅቱ ነጻነት የለውም፣ በሌላ ኃይል እጅ የገባ ድርጅት ነው የሚል ጥያቄ ነው ያነሳ ነው። ይሄ ድርጅቱን ለማፍረስ ወይም የጠላት ተልእኮ ይዘ የማሄድ ምንም ምልክት አያሳይም። ግን ይሄ ሐሳብ በጥሩ ስላልተወሰደ የተሰጠው ስም ቅድም እንዳልከው ነው፣ ጠላት ነው የላከው ድርጅቱ ለስላል ይገለጽ ነበር። ያ እውነትን ነው ይገለጽ ነበር። ግን በተጨባጭ እኛ ያደረግነው ይሄ ነው። ይሄ ጠላትነት ያሳያል ወይ? ውጤቱን እኔ 2008 በፈረንጅ መጨረሻ ይሄን ብሎ በማዕከላዊ ኮሚቴ ደረጃም ስብሰባ ተደርጎ ዱላ ቀረሽ ስብሰባ ተደርጎ ከተለያየም በኋላ የሄዱት እኔን ከሰራዊቱ አዛዥነት ለማንሳት ነበር የሮጡት። ያ በጣም ከፍተኛ ቁጣ ስላነሳ የድርጅቱ የህግ ክፍል 5 ሰዎች ነው የነበሩ። ዛን ጊዜ ጉዳዩ ወደ እነሱ መመልከቻ ቀርቦ
ድርጅቱ አመራሩ መርቶ ወደሚቀጥለው ጉባኤ ማድረስ ስላልቻለ አንድ መፍትሄ ሰጥ ተብሎ ለህግ ቁጥጥር ኮሚቴ ቀረበ 5 ሰዎች ናቸው ከአምስቱ 3ቱ በግዛይ ኮሚቴ እስከ ጉባኤ ድረስ እንድረስ የሚል ውሳኔ ሰጡ ሁለቱ ተቃወሙ እኛ ትእዛዙን ስንቀበል በዛ ወገን ያለው ግሩፕ ትእዛዙን መቀበል አልቻለም ስለዚህ በዚህ ምክንያት የድርጅቱ አካሄድ በሁለት ግሩፕ እንደገና የመከፈሉ እድል መጣ ዛን ጊዜ በደቡብ የነበረው በተለይም ሰሜን ኬንያ ውስጥ የነበረው ሰራዊት ነበር ኤርትራ የነበረው ሰራዊት ነበር በውጭ ሀገር የነበሩ የኛ አባሎች ነበሩ በብዛት አለመገነን ከ80% በላይ የኛን አመራርና ለውጡን ተቀብሎ ይወጣ ኃይል የነበረው ከዛ በኋላ በተለያየ ምክንያት እዛ ባለው መንግስት ጫና ምክንያት ኢትዮጵያ መንግስትም በተለያየ መንገድ በገንዘብ ኃይል እጅ አስገብቶ በሰራው ስራ ሁኔታዎች ተለውጦ በኋላ እኛ ድርጅቱን አንድ አርገን ለማውጣት የነበረንን ህልም ሲያከሽፈው ያለን አማራጭ ወይ ማተው ነው ወይ ሌላ መፍትሄ መፈለግ ነው ማተው አንችልም ችግሩ በቦታ ስላለ የህዝብ ጥያቄ በቦታ ስላለ እኛ መጣ ነው ለዚህ ስለሆነ ሌላ መፍትሄ እንፈልግ ብለን የኦሮሞ ነጻነት ግንባር ለውጥ የሚል ስም ይዘን ወጣን ከዛ በኋላ እሱም ብዙ አላስከደም ከዛ ወደ ሌላ ፓርቲ ኦሬዲ አሁን ወደ ግንቦት 7 ተቀላቅላችሁ ነው አልተቀላቀልን ይሄ ሰው ሊጠቅለሹን ስማችን ሊያጠፉ የፈለጉ ሰዎች የሚሉት እንጂ እኛ ከግንቦት 7ም ጋር አንድም ውለለንም አንድም የፈጠርነው ግንባር የሆነ ትብብር የለንም እኛ ያደረግነው ምንድነው በዛ ሰዓት ሚዲያ አልነበረንም እኛን የሚቀርኑ ሰዎች በሙሉ ሚዲያ ነበራቸው የሆነ ያልሆነ ሚዲያ ላይ ስለሚረጩ እኛም የነሱ ሚዲያ ለመጠቀም ብለን በሚያግባባን ነገር ላይ እስቲ ቢያንስ በወያኔ መንግስት ላይ የሚደረገው ነገር እንተባበርና በሚዲያ ላይ በሐሳብ መድረክ ላይ አንድ ለመናገር በቃል ብቻ እንነጋገርና በዚህ ነው ስም ብለን የተነጋገርነው ከዛ ውጪ የተፈረመ ስምምነት ያደረግነው እነሱ ወደኛ እኛ ወደ እነሱ ይርንበት አንድም ታሪክ አልነበረ እዚህ ኢትዮጵያ ውስጥ ያሉ እርሶ የኦነግ ማዕከላዊ ኮሚቴ አባል ነበሩ ከ2004 በፍራንች አሁን የኦነግ ማዕከላዊ ኮሚቴ አባል ከነበሩ እዛ ሲሄዱ ሲቀላቀሉ እንደ መልካም አጋጣሚ ከማየት ይልቅ እንደገና እንዴት በጥርጣሬ ላይ ይወጫሉ የሚለው ነገር ብዙ ሰው ግራ ይገባዋል የማዕከላዊ ኮሚቴ አባል ከነበሩ በዋና ጉዳዮች ወሳኝ ነበሩ ማለት ነው ስለዚህ እንዴት ለምን ይሄ መጠራጠሩ ምን ሊያደርግ መጣ ሁለተኛ የትጥቅ ትግል የሚጀመርበት ዓላማ መቼም ትግል ለማካሄድ ነው ሰላማዊ የፖለቲካ ትግል የሚያደርግ አካል ደግሞ በውይይት ሐሳቡን በተለያየ መድረክ በመግለጽ ትግል ያደርጋል የትጥቅ ትግል እናደርጋለን ተብሎ አስመራ ከተከሄደ ኤርትራ ከተሄደ ያን ያክል ዓመት ተቀምጦ ተመልሶ ሀገር ቤት መምጣቱ ምንድነው ጥቅሙ አንደኛ የድርጅቱ ባህል በጣም አስቸጋሪ ነው በውይይት የሚያምኑ አይደሉም እኔ ከሩቅ እንደዛ አልነበረም ግምቴና ትዕዛዝ ብቻ ሐላፊ የሚሰጠው መመሪያ ብቻ ተከትለ ካልሆነ በስተቀር የሆነ ጥያቄ ሲነሳ የሆነ ሐሳብ ሲነሳ ድርጅት ነው የሚያውቀው አመራር ነው የሚያውቀው ነው የሚባለው ያ አመራር አንድ ሰው ነው እንግዲህ አንድ ሰው ለዚህ ሁሉ ችግር እንዴት ብሎ መፍትሄ ሊሰጥ እንደሚችል የሱ መልስ ብቻውን እንዴት እየተጠበቀ የኦሮሞን ህዝብ ችግር ማፍታት እንደሚቻል በዚህ ድርጅት የሚገባ አይደለም ስለዚህ ይሄን አካሄድ ከተቃረንክ ድርጅቱን ተቃወምክ ማለት ነው ተደርገው ነው የሚወሰደው ሁለተኛ እኔ እዚህ ያለው እንዳልከው የማዕከላዊ ኮሚቴ አባል ነበርኩ 2004 ጀምሮ በፈረንጅ ከመከላከያ ከወጡ በኋላ ነው ነው ያለው እዚህ ያለው የመንግስት ጀነራል ሆኜ እዚህ የመራው በዚህ በኩል ደግሞ ይቻላል ግን ተችሏልና እንደዛ ሰራ ነበርና በዛ ሰዓት ያ ሁሉ እምነት የጣለብኝ ድርጅት እኔ በሌለውበት አብረን በሰራነው ስራ እምነት አድሮበት የመረጠኝ ድርጅት በአንድ ጀንበር ተመልሶ ጠላት ነው ይላከው ልለኝ አይችልም እኔ አሁንም ኦሮሞ ነጻነት ግንባር ነው እንደዛ አለኝ አለለም ግለሰቦቹ የድርጅቱ መሻሻል በድርጅቱ ውስጥ ተሐድሶ ወይንም ለውጥ ተደርጎ ድርጅቱ ወደፊት ቢንቀሳቀስ ብራመድ እኩል መሄድ አንችልም ብሎ የሚሰጉ አቅማቸውም ተወዳዳሪ አለመሆኑን ስለሚያውቁ ለውጥ ከመጣ ትንሽ ፈተና ውስጥ የሚያስገባቸው የመሰላቸው ወይንም ደግሞ ለረጅም ጊዜ ይሄን ድርጅት በማምራት እንደ ኑሮ ይቆጠሩ ኃይሎች ያሉት ብዬ ነው የምወስደው እንጂ ዛሬስ ቢሆን ትላንት ይታማበት የነበረ መንግስት ዛሬም አለ ትላንትም ነበረ
ዛሬ ያለንበት ሁኔታም ማስረጃ ይመስለኛል። ቀላል ነው ጠላት ልኮ እነሱን ለማፍረስ የግድ አስመራ መሄድ አይጠይቅም ነበር። እዚህ ሆኖ መስራት ይቻል ነበር። ጉዳዩ ግን የሱ አጀንዳ አይደለም። የፓርቲው የበላይነት ስላለና ፓርቲው መከላከያ ውስጥ ሰርጎ ስለገባ የመከላከያ ሀገራዊነት ወደ ፓርቲ የበላይነት ስለመጣ ነው እኔ ከዛ እንደወጣ ያደረገኝ አሉኝ። እርስዎ ደግሞ በጎን ደግሞ የሌላ ፓርቲ ደግፈው ደግሞ እንቅስቃሴ ያደርጉ ነበርና ይሄ ነገር እርስ በርሶ እርስዎ የእርስዎን ፓርቲ ደግፈው እንቅስቃሴ እንደሚያደርጉ ሁሉ ኢህአዴግስ ህወሓትስ የራሱን ፓርቲ ደግፈው ያንን ነገር ቢያደርግ ምን ክፋት አለው? እንደዛ ከሆነ የጊዜ ጉዳይ እንመልከት። እንግዲህ ይሄ ችግር የተፈጠረው ከኤርትራ ጦርነት በኋላ በፊትም ነበረ፣ በከፋ መንገድ የቀጠለው ከዛ በኋላ ነው። እኛ በ2001 በፈረንጅ መኮንኖች ክበብ መከላከያ ከፍተኛ ኦፊሰሮች የተሳተፉበት ከፍተኛ ስብሰባ ነው የተደረገው። ከዛም በኋላ ቤተ መንግስት መለስ ራሱ በሰበሰበው ብዙ ጊዜ ስብሰባ ተደርጓል። እየገፋ ሁኔታው በሚመጣበት ጊዜ ቅድም ያልኩ አቋም ከተወሰደ በኋላ እኛ ኦሬዲ እዚህ ውስጥ ሆኖ ከዚህ ድርጅት ጋር ወይም መንግስት ጋር ወይም ተቋም ጋር ሆኖ ይሄን ችግር ማስቆምም መፍታትም አይቻልም የሚለው ድምዳሜ የደረስነው ያኔ ነው። ከዛ በኋላ ነው እኛ አማራጭ ማፈለግ የጀመርነው። የአማራጭ ሐሳብ ማንሳት የጀመርነው ከዛ በኋላ ነው። ኤርትራ በነበራችሁበት ጊዜ የተወሰኑ ሰዎች የተደላደለ ህይወት ነበራቸው። ከፕሬዝዳንቱ ጋር በጣም በቅርበት በምቾት ነበር የሚኖሩ። የተወሰናችሁት ደግሞ ከሳቸው ጋር ቀረቤታም የለም፣ ጥሩ ሁኔታዎችም አልነበሩም ይባላልና ይሄ እንደ መጠጊያ ከተሄደ በኋላ ካምፕ ነው የሚኖር የነበረው ወይስ እንዲህ በቤተ መንግስት አካባቢ የሚኖሩ አካላትም ነበሩ? ድርጅቱ በሙሉ በኤርትራ መንግስት እጅ መግባቱን ያየነው ሁሉ ነገር የሚወሰነው በዛ መንግስት መሆኑን ያየነው በአካል ከሄድን በኋላ ነው። አንድ የተሳሳተ ሐሳብ ነው የነበረው ዛን ጊዜ። የኦሮሞ ነጻነት ግንባርም ሆነ ሌላ የኢትዮጵያ ተቃዋሚ ድርጅት ኢትዮጵያ መንግስት የመቀየር አቅምም እንትንም የለውም ችሎታም የለውም። ስለዚህ ይሄ መንግስት የምንቀይረው እኛ ነን። ይሄ መንግስት ስንቀይር እናንተ ለምንሰጣቸው ሀገር ውስጥ ለምንሰጣቸው ጉዳይ ተዘጋጁ ተብሎ እምነት በቃ በእምነት ተይዞ ነው እዛ የነበረው ኃይል የሚቀመጠው። ከዛ እየተነሳ ነው ይሄን ስሩ ይሄን አትስሩ ሲባል በዛ መንገድ ብቻ የሚንቀሳቀሱት። የራሳቸው የሆነ ነጻነትም የተውት አንደኛ በዛ መንገድ ይመስለኛል። ስለዚህ እዛ አካባቢ በዚህ ደረጃ እምነት ታማኝ የሆኑ ሰዎች የሚሰጣቸው እንክብካቤ የሚያዙበት ደረጃ የታወቀ ነው። ምንም ጥያቄ የለም። ሁሉ ግን አይደለም። ኢቭን ሐሳባችን የሚቃወሙ ሰዎች ወይ ሐሳባችን የምንቃወም ሰዎችም አብዛኛው እንደዛ አይደለም የሚያዙት። በእውነት ለመናገር ከዛ ውስጥ የተመረጡ በጣም ወሳኝ ተብሎ በታማኝነት ደረጃ የሚታዩ ሰዎች ናቸው በዛ ደረጃ የሚያዙትና አብዛኛው በበሽታ በምግብ እጥረት ችግር በኤርትራ በረሃዎች የሚሰቃይ ነው የነበረው። እንደዛ አይነት አካሄድ ሲቃወሙ እስርና ችግር ነው የሚደርስበት። ምናልባትም አንድ ዶክመንተሪና መጽሐፍ እየተዘጋጀ ነው ያለው በዚህ ዙሪያ ህዝቡ እንዲያውቅ ሐቁ ምን ነበር የሚል እየተሰራ ነው ያለው። እሱ ሲያልቅ ህዝቡ ሙሉ ሲል ያገኛል ብዬ አስባለሁ። ምንድነው የነበረው ህይወት ከማሄድ እስከ መመለስ ድረስ ያለው ታሪክ በዚህ መንገድ ይሄን መግለጽ ፈልጋለሁ። የድሮ ኦህዴድ ያሁኑ ኦዲፒ ሹመት ሰጥቶት እንደነበር ይታወቃልና ሹመት ሲሰጥቶት ሰው በተለያየ መንገድ ነበር የተመለከተው። የርሶ በኦዲፒ ውስጥ መሾም ሾክን በሾክ ነው። ኦነግን በተለይም ደግሞ ሸኔ የሚባለውን ለማጥቃት ታስቦ እንጂ ጄኔራሉን ፈልገዋቸው አይደለም በሚል ይነሳ ነበርና በጥቅሉ የርሶ ሹመት መነሻው ነገር ምንድነው? ምን እናተርፋለን ብለው ነው ኦዲፒ ሹመቱን የሰጠውት ነበር? ይሄ መመለስ ያለባቸው ራሳቸው ቢሆን ትክክለኛ መልስ ይገኝ ይሆናል። የርሶ ምልከታ እንደዛ ከማለት ይልቅ እኔ ምን አስቤ ነው ሐሳባቸውን የተቀበልኩት ብል የተሻለ ይመስለኛልና እንግዲህ ኦዲፒ ወደ አሁን ያለው ኃላፊነት ለማምጣት በኢፒአርዲኤፍ ውስጥ በተለይም ከ2-3 ዓመት በፊት ውስጣዊ ትግሉ ሲደረግ ጎልቶ ወጥቷል። ሁላችንም የማንክደው ነገር ነው። ሁለተኛ ኦዲፒ ዱሮም ቢሆን ካፈጣጠሩ ጀምሮ በኦሮሞ ህዝብ ዘንድ ጥያቄ ያለበት ድርጅት ነው። ሁለተኛ ከተፈጠረም በኋላ የኢፒአርዲኤፍ አካል ሆኖ
ኦሮሚያን በሚያስተዳድርበት ጊዜ ልክ እንደ ድርጅት ወይም እንደ ይሄ ድርጅት ሳይሆን የቲፒኤልኤፍ ጉዳይ አስፈጻሚ ተግባሩም እሱ ነው። በህዝቡ አምሮ ያለውም ሲል እሱ ነው የነበረው። በዚህ መንገድ ህዝቡ ይገፋቸው ነበር። እናንተ ይሄን የሚያህል ህዝብ ወክላችሁ እዛ ውስጥ ያላችሁ አነስተኛ ህዝብ የሚወክል ኃይል እንዴት ነው ከእናንተ የበለጠ ኃላፊነት እውነተኛ ከሆናችሁ ነጻነት ካላችሁ እኩል ድምጽ ካላችሁና እውነት ለኦሮሞ ህዝብ ፍላጎት የሚታገሉ ከሆነ እንዴት ቢያንስ እንኳን እኩል ሚና አይኖራችሁም የሚል ትልቅ ግፊትና ተቃውሞ ነው የነበረው። ከቀደሙ ታሪካዊ የድርጅቱ አመጣጥ ተጨማሪ እነሱ የሚጫወቱት ሮል በህዝቡ ውስጥ ከፍተኛ ጫና ይፈጠርባቸው ነበር ስለምናቅ ማለት ነው። በቲፒኤልኤፍና በህዝብ መካከል የተጨፈለቀ የተቸገረ ድርጅት ነው የነበረው። በዚህ መንገድ ህዝቡ ውስጥ መሪ ሆኖ መቀጠል ይፈልጋል። በዚህ ደግሞ የቲፒኤልኤፍ ከፍተኛ ጫና ያለበት ድርጅት ሆኖ በመጨረሻ ነጻነት የሌለው አይነት አትሞስፌር ያለበት ድርጅት ሆኖ ነው የቀጠለው። በእውነት ለመናገር ይሄ ለውጥ ሲመጣ እንደዛ የነበረው ድርጅት ምናልባት እኛ የተሰማንን አይነት ስሜት ተሰምቶት ይሆናል። ህዝቡ ገፍቶ ስንት መስዋዕትነት ከፍሎ እዚህ ከደረሰ በኋላ መቀላቀላቸው በራሱ ዋጋ ሊሰጠው ይገባል። እስረኛ ማፍታታቸው፣ የሚዲያ ነጻነት በተወሰነ መንገድ ማፍቀዳቸው፣ ነጻ የፖለቲካ እንቅስቃሴ በተለያየ መንገድ እንዲደረግ ማፍቀዳቸው ራሱ ጥሩ ጅምር ነው። መበረታታት አለብን። እኛም ያጣ ነው ከሀገርም የተሰደድ ነው ልዩነትን ለማጥፋት ሳይሆን መንግስት ሆነ ልዩነትን ማቻል ያስፈልጋል። የልዩነት ዋና ዳኛ ፈቺ ህዝብ ነው። ስለዚህ ወደ ህዝብ ሄዶ ልዩነቶች ሊፈቱ ይችላሉ የሚል እምነት አድሮባቸው ሊሆን ይችላል። ወደ ትጥቅ ትግል ወደ ተለያየ የትግል አማራጭ የሚወስድ መንግስት ለልዩነቶች ባለው ከበሬታ ወይም ከበሬታ ካጣ ትሄዳለህ፣ ከበሬታ ካለው ትቀጥላለህ። እሱን ስላጣን ነው እነዚህ ሰዎች ይሄን ካሉ የሚቀረው ነገርን በሂደት ሊሟላ ይችላልና ስለዚህ አብረን ማቆም መደገፍ ወደ ኋላ እንዳይመለሱ ጉልበት ምንድነው ናቸው ይሄን ብንደግፍ የተሻለ ነው የሚል እምነት ነው የነበረን። ይሄን ስናደርግ ግን ትልቅ ጥያቄ ነው ያለው። አንደኛ ይሄ ፓርቲ ከመንግስት ጋር ምንም አይነት ድንበር የለውም። ከዱሮም የመጣ የኢህአዴግ አካሄድ ፓርቲና መንግስት የተደባላለቀ ነው። የፓርቲያቸው አባል ያልሆነ ሰው መጥቶ የመንግስት ስራ በማስራት ህዝብን ለማገልገል በጣም ይቸገራል። ይሄ ደግሞ ከዱሮም ጀምሮ ተቃውሞ የሚቀርብበት ነጥብ ስለሆነ ይሄንንም ለማሻሻል ትንሽ የተወሰነ ግንዛቤ ተገኝቶ ይሆናል ወይንም ከህይወታቸው ተምረዋል የሚል እምነት ነው የነበረን። ሁለተኛ ፓርቲዎች በሀገር ውስጥ የፈለጉትን አይነት አስተሳሰብ ይዞ ቢታገሉ ተቀብሎ እንደ ጠላት ሳይሆን እንደ የተለየ እነሱን ላጠፋ እንደመጣ ኃይል ሳይሆን አማራጭ እንዳለው ኃይል ወስደው የፈለገ ሰው የሌላ ፓርቲ አባልም ቢሆን ህዝብን በመገልገል ከፖለቲካ ውጪ ባሉ የመንግስት ስራዎች ላይ በሞያቸው ገብቶ ማስራት እንዲችሉ እድል ይሰጣል። ስለዚህ የፓርቲዎች መከባበርም ይኖራል የሚል ግምት ስለነበረን ቅድም እንዳልኩ የመጣውን ሁኔታ ማበረታታት ስላለብን ጠቅላይ ሚኒስትሩ ካምፓላ ድረስ መጥቶ በክብር ሲያናግረኝ ክብር መስጠት ነበረብኝ። ላደረጉት መልስ እኛ ተገቢውን ክብር ያለው መልስ መስጠት ስለነበረብን ወደዚህ መጣን። ከመጣን በኋላም ይሄ ጥያቄ ቀረበ። ይሄ ጥያቄ የቀረበበት ወቅት ባለፈው ወታደሩ ወደ ቤተ መንግስት የመጣበት ሰሞን ስለነበረ ብዙ ሰው ከዛ ጋር ሊያያይዝ ይፈልጋል። እኔ የወሰነ አካል ከዚህ ጋር አያይዞም ደንግጦም እንደዛ ከወሰነ እሱ ለሱ ትቼ መወሰኑ ብቻ ግን ፖዚቲቭ ነው ጥሩ ነገር ነው ብለን ነው የተቀበልነው። እኛ በግሌ ወስኜም ሳይሆን ወደዚህ የገባሁት በእኛ ድርጅት ተወያይተንበት ማድረግ እንደሚገባን ወስነን ነው ወደዚህ ደረጃ የመጣ ነውና እኔ ይመስለኛል እነዚህ ሁኔታዎች እኛ በዚህ መንገድ እንመልከታቸው እንጂ ኦዲፒ እኔን ወደ ኃላፊነት ሲያመጣኝ ሁለት ነገር ካልኩሌት ያደረገ ይመስለኛል። አሁን ከማየው ነገር አንደኛ እኔን ኃላፊነት ለኔ ኃላፊነት በመስጠት ድርጅቱን ራሳቸው ዲዞልቭ ማድረግ ፈልገዋል፣ መቀላቀል ፈልገዋል ወይንም እንዲበተን ፈልገዋል። ይሄ ድርጅት እንዲቀጥል አልፈለጉትም። የኛን ድርጅት ማለት ነው። ስለዚህ ይሄ ስህተት ነው። ከማል ኃላፊነት ፈልጎ አይደለም ድርጅት ያቋቋመው ወይንም ለኃላፊነት አኩርፊ አይደለም የወጣሁት። ጥያቄዎች አሉ እስከዛሬ እስከዚህ ሰዓት ድረስ የኢትዮጵያ ህዝብም ሌላም በኢትዮጵያ ውስጥ ያሉ እያንዳንዱ ክልል የሚኖረው ህዝብም ቢሆን
የራሱን መንግስት በጣቱ መርጦ አያውቅም። ደርግ ከወደቀ ወደዚህም ከደርግ እያለም ከዛ በፊትም ቢሆን አንድም ቀን የራሱን መንግስት መርጦ አያውቅም። ለማምረጥ እድሉ ተሰጥቶት በመኮረክዝም የደረሰበት ክሳራ እናውቃለን። ስለዚህ እኛ ለሰላሙም ለዲሞክራሲውም ለሁሉም ነገር ዋስትና ብለን የምናምነው እያንዳንዱ ሰው በራሱ ጣት ወረቀት እውነተኛ የራሱ ወኪል ሲመርጥ ብቻ ሰላም እንደሚመጣ መረጋጋት እንደሚመጣ እናምናለን። ይሄ መንግስት በዛ መንገድ የመጣ መንግስት አይደለም እናውቃለን። በኢህአዴግ ፓርቲዎች መካከል ህዝቡ በገፋው የመጣ የወንበር ለውጥ እንጂ የተለየ መንግስት ህዝብ መርጦት የመጣ መንግስት አይደለም። ይሄ ካልተፈታ እኛ ጥያቄ ተመልሰዋል አንልም። ሁለተኛ ፓርቲና መንግስት መላት አለባቸው። በቃ የኛን ችግር የፈጠረው አንዱ ፓርቲ ነው። እኔ ዳነት ኃላፊ ሆኖ ሲመድቡኝ ቀጥታ የምመራ ከኦዲፒ ቢሮ ነው። ተገቢ አይደለም። እኔ ፓርቲ አለኝ፣ የራሴ እምነት ያለው ፓርቲ አለኝ። የነሱም የራሳቸው እምነት ያላቸው ፓርቲ አላቸው። ስለዚህ የፓርቲ ስራቸውን በመንግስቱ ሲያስገቡ አልቀበልም ነበር። አስተካክሉ፣ ትክክል አይደለም እላቸው ነበር። ከዛም ባለፈ ድርጅቱን ከነሱ ጋር እንድንቀላቅል ጫናዎች ይደረጉ ነበር። በንግግር ስም ጫናዎች ይደረጉ ነበር። ስለዚህ የኔ እዛ መስራት አለመስራት ፓርቲን ወደዛ በማስገባት ባለማስገባት አይነት ሚዛን አይን ነው ያዩት። ስለዚህ ይሄ ሊሆን እንደማይችል ካወቁ በኋላ ይሄ መጣ ችግር አብረን እያየን ያለ ነው። እኔ ወደዚህ የመጣሁት ስራ ፍለጋም አይደለም፣ ኦዲፒ ሊሆንም አልነበረም ከመጀመሪያም። እስቲ አንድ ፓርቲ ስልጣን ሲይዝ ሌላውን ጠላት አርጎ የማያቱን አባዜ እስቲ ለመቀየር ትንሽ እናግዘኛ ወንም ቆመን ብቻ ስልጣን ላይ ያለውን ፓርቲ ጣት ከመቀሰር ያሉትን ችግሮች አብረን እንካፈል እንተጋገዝ ብለን ነው ወደዛ ገባ ነው። ግን ይሄ የሐሳብ ሰፊ የሐሳብ ልዩነት በመካከላችን ስላለ መጥበብ ስላልቻሉ እነሱ አሁን ሁሉንም ሰብስቦ ኦዲፒ አርጎ ከዛ የያዙትን ወንበር ብቻ በኦሮሞ ስም ይዞ መቀጠል ነው ህልማቸው። እንደዛ የሚባል ኦሮሞ እኮ ጥያቄው አንድን ፓርቲ ንጉስ ማድረግ አይደለም የሚፈልገው። ኦሮሞም ሆነ ሌላ ህዝብ በጣቱ የመረጠው መንግስት ብቻ እንዲመራው ነው የሚፈልገው። እኛ አሁን ያለው መንግስት ወደዚህ ብቻ እንድንደርስ ማገዝ ነው ከሱ የሚጠበቀው እንጂ ድሮ በነበረበት ደረጃ አሁንም እያጭበረበረ በንግግር ጋጋታና በቃላት ምርቃና ህዝቡን ወደ ነበሩበት ወንበር ለማመለስ ራሳቸውን ወንበር ለማጠናከር ከሆነ የሚያስቡት ሌላ የትግል ኢሳት ነው እያቀጣጠሉት አሉ። ለነሱም ለህዝቡም የሚበጅ አይመስለኝም ይሄ አካሄድና በጣም ተሳስተዋል ብዬ ነው የማስበው።